አሉላ እዚሁ ላይ የህዝብ ምላሽ ነው አይደል? አሁን እያወራን ያለ ነው። ኢሊቱ ቀደም አንስተነዋል ወይ? በጣም ስር የሰደደ ስንፍና ይጣባዋል እና አገዛዝን ኢኔብል ያደርጋል በሁሉም መንገድ። ተስፋ ቆርጫለሁ ብሎ በመሸሽም ተስፋ አለው ብሎ ሲያምን ደግሞ ከቦ በማሸርገድም ማለት ነው ኢኔብል ያደርጋል። አሁን በህብረተሰቡ በኩል ሊሰጥ የሚችለው ምላሽ በትጥቅ ትግል የመሆን እድሉን በተመለከተ ያንተ አስተያየት ምንድነው? ምን እየተደረገ ነው? እና ቀደም መመለስበታለሁ ስላልክ ለዚህ ሁኔታ ደግሞ በነ ጀነራል ምግበይ በኩል እየተሰጠ ያለው ምላሽ ህግ ከምን ጊዜውም በላይ ተከብሯል እና ጥሩ ሁኔታ ላይ ነው ያለነው የሚል ነው። እንዴት ይገናኝ ነው የምልህ። ከኃይሉ ጋር ጋራው አንድ ነጥብ በፊትም ስንለው የቆየን የትግራይ ጉዳይ ውስጣዊ ጉዳይ በዋናነት በትግራይ ውስጥ ባለው ዳይናሚክስ ነው የሚፈታው። የፌዴራል መንግስት ያለው ሚና ያየነው እንዳለ አሁን በፌዴራል ደረጃ የሚወጡ አዋጆች ምናምን በማድረግ መልክ ለማስያዝ ምናምን የሚያደርገው ነገር አለ። በዛ ላይ በሚገባ የህወሓትን እንትን በሚገባ ስለሚያውቅ በተለይ በስልጣን ያላቸው እንትን ስልጣን ማለት ሁሉም ነገር ይሰጣል፣ ስልጣን ያጣህ ጊዜ ውሻ ነው የምትሆነው የሚል ድምዳሜ ነው ያላቸው። ታደናለህ፣ ብዙ ችግር አለ፣ ኑሮም አይኖርህም፣ ኢኮኖሚም ሆድም ምንም አደጋ ውስጥ ትገባለህ። ከሶሻል አክሰፕታንስም ጭምር ነው የሚያዩት። በነገራችን ላይ ጎይታይም በይተይ ቁጭ ብድግ እያለ ሰው እንትን የሚልህ ስልጣን ሲኖርህ ነው። ያ ሳይኖርህ ሲቀር በሌላ የምትከበርበት መንገድ የለም ብለው የደመደሙ ናቸው። ምክንያቱም ሌላ መከበሪያ የሚሆናቸው ተግባርም እንትን ብቃትም የለም። ስለዚህ የመስፍናዊ አይነት ነገርም ስለሚጠናወታቸው ማለት ነው ፌዴራል መንግስት እችን ይወስዳል የነሱ ፍላጎት። ስለዚህ ከዚህ አንጻር ህወሓትን ስልጣን እንትን እያለ እየዘገነ እየሰጠ ግን የትግራይን ፖለቲካ በሚገባ at the end of the day ዋናውን ቁልፍ በመያዝ የሚቆጣጠርበት ህወሓት ደግሞ ስልጣኑ እስከያዘ ድረስ በትግራይ የትግራይን ጉዳይ መፍታት ነገር ጉዳዩ አይደለም። አንዳንድ ጊዜ ሲሉ ሰማለሁ። የጀነራል ምግበይ አንዱ ንግግርም እሱ ነበረ። ሶስተኛ ወገን እንዳይገባ በራሳችን ፌዴራል መንግስት ስልጣን ይስጠኝ ብሎ መመላለስ እና በዛ ዙሪያ እንትን ማድረግ እኮ በቂ ነው። ፌዴራል መንግስት ያንን ኤክስፕሎይት እያደረገው ነው። በሚገርም ሁኔታ ግን ይሄ ትግራይን የጎዳ ግን ቲፒኤልኤፍን የሚጠቅም የሚመስላቸው ቲፒኤልኤፎች በዋናነት መጨረሻ ላይ የሚበላው ቲፒኤልኤፍን ራሱ ነው። ቲፒኤልኤፍ እንደ ፓርቲ ኤግዚስት የሚያደርግበት ሁኔታ ፀሐይ እየጠለቀች እንደዚህ የሚሰጠው አሁን ለምሳሌ ለራሱ ይሰጠው የነበረ ስልጣን እንኳ ቢያንስ ምን ሆኗል? አሁን ቲፒኤልኤፍ እኔ ፈልገዋለሁ ላለው አካል ሰጥቻለሁ በሚል ከቲፒኤልኤፍ ግን እንዳይሆን የማድረግ በሂደት የትግራይ ብሔራዊ ነገር በዛ ውስጥ ትከበራላችሁ ስትላቸው አይ ፓርቲን እናድን የፓርቲ ጉዳይ ይቅደም ብለው ፓርቲን የሚያጡበት ኦፍኮርስ ትግራይ ዋጋ ትከፍላለች በዛ ፕሮሰስ። ግን ወደ እንደዛ አይነት ሂደት ነው እየገቡ ያሉት። ሌላው ከዚህ እየተፈጠረ ያለው ይሄ ሰራዊት ጋር ተያይዞ በተቃራኒ በኩል የሚደረግ እንቅስቃሴ ከጥጥቅ ጋር ተያይዞ ምናምን የተነሳው እኛ በተደጋጋሚ ተናግረናል። አሁን ሪያሊቲ ነው። በነገራችን ላይ ምኞት ወይም ፍላጎት አይደለም። እሰይ ስለት የሰመረ ምናምን አይደለም። የኛ ጉዳይ መጀመሪያ ማስጠንቀቂያ ነው የምትሰጠው። ይሄ ነገር ይመጣል። አንድ ቲዲኤፍ ሊፈርስበት የሚችል ፖሲቢሊቲ አስቀምጠናል። የቲዲኤፍ አመራሮች አንድን ፓርቲ መርጠው በዛ ፓርቲ የተሰባሰቡ መሪዎች መርጠው የተጠጉ ቀን ሰራዊቱ አደጋ ውስጥ ይወድቃል የሚል ነገር ብዙ ዘርዝረናል። ግን አንዱ ከዘረዘርናቸው ነገር ሰራዊቱ አደጋ ላይ የሰራዊት ከፓርቲ ጋር እያያዝም አንድ ጀኖሳይድን ለመመከት የወጣ ነው። እንደገና ደግሞ የተለያየ ፖለቲካ አመለካከት ያላቸው ወጣቶች ያሉበት ነው። እንደ ፒራሚድ ወደ ታች በወረድ ቁጥር ታች ያለው ሰፊው የተማረ ወጣት የሚባለው ቀደም ኃይሉ ያነሳው በሽታ የማያጠቃው ማለት ነው። ታች ያለው የተለያየ አመለካከቶች የያዘ ኃይል አለ። ይህንን ጋቨርን ልታደርገው አችልም በፓርቲ ፖለቲክስ። ሳልሳይ ወያንም ቢሆን ለምሳሌ ወደ ሳልሳይ ወያን የተጠጋ ቀን ሰራዊቱ አደጋ ውስጥ ነው የሚገባው። ሳልሳይ ወያንም ያንን ችግር መጋፈጡ አይቀርም። ይሄ ሰራዊት የራሴ ላድርገው ብሎ ወደታች በወረደ ቁጥር ሰራዊቱ ይበተንበታል። ዋይዝ የሆነ ውናት፣ ዋይዝ የሆነ ሳልሳይ ወያን፣ ዋይዝ የሆነ ባይቶና እና ብሔራዊ እንትኑ ቪታል ኢንተረስቱን የሚያስቀድም የትግራይ እንደ ብሔር ማለት ነው ያሉት
ጥቅም ኢንትረስቶች ምንድናቸው ብሎ የሚያስቀምጥ አንዱ የጸጥታ ጉዳይ ነው። ስለዚህ ሰራዊቱ የትግራይ ህዝብ ከጀኖሳይድ እንዲጠብቅ የተቋቋመ እንትን ነው። ደግሞ በሂደትም እነዚህ የደህንነት፣ የጸጥታ፣ የግዛት አንድነት፣ የተፈናቃዮች እንትን ማድረግ በእንትን ሲሉ አለስ ትግራይ ሌላ ዳይሬክሽን ካልያዘች ወደ አገርነት ወይ ሌላ ነገር ካልሄደ በስተቀር የጸጥታ ኃይል ሆኖ ፖሊስና እንትን ነው የሚሆነው በሂደት ማለት ነው እንጂ ሰራዊት ይዛል ትቀጥል አትችልም። በህገ መንግስቱ ማዕቀፍ መዳረሻው ፕሪቶሪያ ህገ መንግስታዊ ማዕቀፉ መመለስ ነው። ስለዚህ ይሄ ከሆነ እነዚህን ነገሮች ለመስራት ወደዛ መዳረሻው እስከሚሄድ ይህንን ተቋም ፕሪዘርቭ ለማድረግ ከተፈለገ ከፖለቲካ ማራቅ ነው። በነገራችን ላይ ሰራዊት አነሳው እንጂ ኤኒ ኢንዲፐንደንት ሆነው ሊቋቋሙ ይገባ በብሔር ዙሪያ የምናቋቁማቸው ተቋሞች ኢቭን በኢትዮጵያ ህገ መንግስታዊ ማዕቀፍ በክልል ደረጃ የሚቋቋሙ ማለት ነው የፓርቲዛን እንትን የሚጠናወታቸው ከሆነ አደጋ መሆናቸው አይቀርም። እሱን ለነሳለ ነበር። አሁን የቀደመ ያነሳነው ጥያቄ አሁን ትግራይ ውስጥ ያለው ከወደ ህዝብ በኩል እየተሰጠ ያለ እየተባለ ያለው ምላሽ ኦፍኮርስ የፖለቲካ ተሳታፊዎቹ ናቸው በዋነኝነት እየመሩት ያሉት። አሁንም ግን ያው የሰጡት ትግል የበለጠ የመንቀሳቀሻ ቦታ ይፈልጋል፣ የህዝብ ድጋፍ ይፈልጋል ምናምን ብዙ ነገር አለ ውስጥ። ግን እነዚህ አሁን ቲዲኤፍን በመሳሪያ የተጠቀሙ ወይም የሆኑ የቲዲኤፍ አርሚዎችን ለራሳቸው ግብ የተጠቀሙ ሰዎች ቲዲኤፍን ባይኖር ፖሊስን ለተመሳሳይ ግብ መጠቀማቸው አይቀርም፣ ልዩ ኃይልን ለተመሳሳይ ግብ ተጠቅመዋል መጠቀማቸው አይቀርም ብቻ ሳይሆን ከዚህ በፊት በተደጋጋሚ ተጠቅመው አሳይተዋልና ነው። ይሄንን ሜንታሊቲ ለመገዳደር ሌሎች መንገዶች አይሰሩም። በቃ ይሄ ኃይል ከጥይት በቀር ለምንም ሪስፖንድ አያረግም የሚል ቀላል የማይባል እሱን መጣበታበለው ተፈጥሯል። እሱን በተመለከተ በዋናነት የሰራዊቱ መፍረስ እና በተቃራኒ ትጥቅ ትግል እንቅስቃሴ መምጣት ተያያዥ ነገሮች ስለሆኑ ነው እና ያንኑ ማስጠንቀቂያ እንሰጥ ስለነበረ አሁን በምኞት ወይ ፍላጎታችን አይደለም። ለእኔ ያበግነኛል ይሄ ነገር መፈጠሩ። ለምሳሌ ብጠይቀኝ ግን ሪያሊቲ ነው። ስላበገነህ አይ ጅብ እየበላኝ ነው ግን እንዳይሰማ ዝም እንበለው ነው የሚሆነው ማለት ነው። ተሻሸዋለህ ማለት አይደለም። በጣም የሚያሳዝን የሚያሳቅቅ ነገር ነው። ይሄን ማውራታችን ራሱ በጣም የሚያሳቅቅ ነገር ነው፣ ግን እውነታ ነው። ምን ይደረግ መሰለህ ተፈጥሯል። ይሄ እኮ ምክትል ፕሬዚዳንቱና የጸጥታው ኃላፊ የሆነው ጀነራል ታደሰ ወረደ ወደ አዲስ አበባ ሊጓዝ ከተወሰኑ ሰዓታት በፊት ከብራ ከሸው ጋር ከመድህን ጋዜጠኛ መድህን ገብረስላሴ ጋር በነበረው ቆይታ ኢትስ ሪያሊቲ ብሏታል። የትጥቅ ትግል ያሉ አሉ ብሏል። ሰራዊቱ መበታተን እንደሚገጥመው ከዛ ደግሞ መበታተን ማለት ደግሞ ያው ከዛም የሚወጣው በሚያደራጀውና በፖለቲካ የተፈጠረውን ትግራይ የተፈጠረውን ነገር አስርጾ የሚያደራጀው ኃይል ካገኘ ይደራጃል። ኢንፋክት እነዛ ምንድነው ያሉት የትጥቅ ትግል ወይም ደግሞ ወደ ውጊያ ልንገባ ሳይሆን ሰራዊቱን ከነሱን ቀምተን የሰላም ኃይል ልናደርገው ነው ለሌላ ጦርነት እያዘጋጁ ስለሆነ የሚል እንትን ነው። በነገራችን ላይ ከቀጠናዊ እንትንም በኋላ እንመጣበት ይሆናል ምናልባት ቴዲ ብሏል ዶክተር ሺሻይ። በነገራችን ላይ አሁን ያልከውን ቃል በቃል ዶክተር ሺሻይ አማረ እዚህ ሪዮት ላይ ቀርቦ ተናግሯል። ሰራዊቱ መበተኑ ሳይሆን ወደ ትግል መግባቱ ብቻ ሳይሆን በዚህ አሁን ባለው ሂደት የአካባቢያዊ ፕሪዴተርስ አዳኝ የሰራዊት አዳኝ የሴኩሪቲ እንትኖች ሲሳይም ሊሆን ይችላል። ይሄ ሱዳን ላይ እየታየ ነው። የትግራይ ሰራዊት አካል የነበሩ አሁንም ካሉ አላውቅም አይደል ነው። በነገራችን ላይ በዛ ላይ አሁን ወይ ወደ ወረደ ብጠይቀው ፕሬዚዳንት ጌታቸው እንኳን በወቅቱ እንደዛ አይነት ነገር ውስጥ የለንበትም ብሏል። ከአርኤስኤፍ ጋር በተያያዘ የተነሳ አሌጌሽን ነበረ፣ ክስ ቀርቦ በእንግሊዝኛ መልስ ሰጥቷል። ያ ሰራዊት የማን ነው? ውጭ ያሉ ሕክምና ላይ ያሉ ሰዎች ናቸው የሚመሩት? ወይም በትግራይ ጦርነት ወቅት የትግራይን መንግስት ወክለናል የሚሉ ሰዎች ናቸው አሁን የሚያስተዳድሩት? ይህ ሱዳን ያለው ሳማንጁስ አመራር በጦርነት ወቅት አመራር ሆኖ ይመራው ነበረ። አሁን ሳማንጁስ የጊዜያዊ አስተዳደሩ ካቢኔ ውስጥ ገብቶ የሰላምና የጸጥታ ቢሮ የሰላምና ምናምን ኃላፊ ሆኗል። እዛ ያለው ሰራዊት ወደ ምንድን ነው የትግራይ ውስጥ ያለውስ በዚህ ከኮር በላይ ነን የሚሉ ኃላፊነት የማይሰማቸው ሰዎች በወሰኑት የእብደት ውሳኔ የዛ ዕጣ ፈንታ ሊያጋጥሙ ይችላል። የአጥማጆች ሲሳይ ሊሆን ይችላል። ልክ ተስፋ ቆርጦ ሲሰደድ በየሂማን ትራፊከርስ እንደሚለቅሙት ልክ እንደዛ አቶ ኢሳያስ እኮ የአካባቢው የሰራዊት አከራይ ናቸው እኮ። የኤርትራን ሴኩሪቲ ካምፓኒ ውሰዳትና አቶ ኢሳያስ ባለቤቷ ሆነው
ካሁን በፊት ቴዲ ታስታውሳለህ፣ ወደ ኋላ ተመልሰ ይሄ ነገር አንስቼልህ ነበረ። የሚድል ኢስት እንትኖች ልክ ብላክ ዋተር የሚመስል ተቋም አቋቁሞ ሰራዊት እንትን እያሉ ከአፍሪካ ለመካከለኛው ምስራቅ በሚያደርጉት ጦርነት ያሳትፋሉ። ይሄ አሁን በአካባቢያችን እየተፈጠረ ያለው ደግሞ የመካከለኛው ምስራቅ የጡንቻ ፍሌክስ የመስል ፍሌክሲንግ አካል ወደሚሆንበት ሁኔታ እየተቀየረ ነው። ፕሮፌሰር ጌታቸው ያነሳው በንቀት ያዩት ሰዎች በነገራችን ላይ ያ ነገር ከማዕቀብ ጋር ተያይዞ ሲናገር ሲቀልዱ ሰዎች አይነበረ ዩኤምዲ ሲዘግበው። የሚገርምህ አሁን እነሱ ከፕሮፌሰር ጌታቸው ጋር አላህ የተጋቡ ነው ይመስላቸው። ትግራይ ነበር ሲያናንቁ የነበሩት በሌላ አነጋገር። ይህ አሁን ደግሞ ትግራይ አሜሪካኛን አምባሳደር መጥቶ የኛ እንትን እንዲህ ልታረጉ ነው የአካባቢያዊ ቀጠናዊ እንትኑ ጉዳያቸው ነው እነዚህ ሰዎች። በዚህ ሂደት የታጠቀ ኃይል አለን እና ሳንታጠቅ እንኳ ጀነሳይድ መጥቶ በትግራይ የሚጀመር ጦርነት አካባቢ ጦርነት ይሆናል ተብሎ ማስጠንቀቂያ ሲሰጥ ባለመስማታቸው አካባቢውን እንዴት እንዳተራመሰው አይተዋል። ስለዚህ አሁን ደግሞ በተለይ በተደራጀ በታጠቀ ኃይል ባለበት ይሄ አደጋ ሲመጣ በአካባቢው ቀጠናዊ እንትን ስቦ እንደሚያመጣ ያውቃሉ። ያ ነው እነሱ ቴኬር እያደረጉ ያሉት እንጂ ምግበይና ማነው በሚያደርጉት ጉሽሚያ ትግራይ ላይ በሚፈጠር የስንዴ ወይም የብረታ ብረት ቅሚያ ምናምን መሬት አይደለም ጉዳዩ። ቀጠናዊ እንትኑ እንዴት እንደሚያዛባው ትግራይ በዛ ሊኖራት የሚችል ሚና በማየት ነው አደብ ግዙ እያሏቸው ያሉ። አሁንም ማዕቀቡ ምንም የሚመጣ ከሆነ ከዛ አንጻር ነው። ይሄ ነገር ነው። ይሄ ከትጥቅ ትግል ጋር ተያይዞ እኔ አንድ ነገር ልናገር። እኔም በግልጽ እዚህ ላይ እንደዛ አይነት ውሳኔ የገቡ ወጣቶች እኔ አልፈርድባቸውም። እዛ ያሉት እነሱ ናቸው። የሚያገባቸውም የሚያውቁትም እነሱ ናቸው። ነገር ግን ይህንን ነገር የፈጠሩ ሰዎች እነሱን ገፍተው እንደዚህ አይነት ነገር ውስጥ የከተቱ ሰዎች ናቸው በዋናነት ተጠያቂ ሊሆኑ የሚገባ። ሰላምና ማረጋጋት ፈጥረናል ብሏል ጀነራል ምግበ። እንዴ በትግራይ ደረጃ ትግራዋይ ሆኖ ጀነሳይድ የውጭ ጥቃቶችን ለመመከት የታገለ እንጂ በትግራይ የፖለቲካ ልዩነት ምክንያት ወደ ትግል የትግራይ ሲቪል ዋር ልንለው እንችላለን የእርስ በርስ አይነት የሚገባ ኃይል ተፈጥሮ አያውቅም ነበረ። ለመጀመሪያ ጊዜ እነዚህ ሰዎች ይህንን ኃይል ፈጥረው ይህንን ካስተሳሰብ አልፎ ፕራክቲካሊ ጀነራል ታደሰ ወረደም አድሚት ያደረገው ነገር ፈጥረዋል። ምንድነው እያወራ ያለው ጀነራል ምግበ? ከየት ነው ያመጣው ይሄ ሰላምና መረጋጋት የሚለው? የታጠቀ ኃይል በእነሱ ተቃራኒ የተሰለፈ ኃይል ተፈጥሯል። አሁን this is a reality። እነሱን ጫና ለማሳደር ከትጥቅ ይልቅ ሌላ እንዴ ያንን መች ተውት። እነሱስ በተለይ በጊዜው ያስተዳደሩ የነበሩ ሰዎች ፕሮፌሰር ጌታቸው ገልጸዋል። ከተቃዋሚው በተሻለ ደግሞ እነሱ መንግስታዊ ልምድ አላቸው፣ ግንኙነት አላቸው የፈጠሩት። መሳሪያ ብቻ ነው የምንጠቀመው አላሉ። ሌላ መንገዶችም ሊጠቀሙ ነው። ሲቪሊያን የሆኑ የሰላማዊ ትግል መንገዶችም ሊጠቀሙ ነው። ሃይብሪድ ልትለው ትችላለህ፣ ሁለቱንም ያቀላቀለ። እኔ ግን የፈጠሩት ሰዎች ናቸው። ይህንን ሁኔታ የፈጠሩ ሰዎች ላይ ነው ማተኮረው እንጂ እነሱን ብሌም አላረግም።